በፍትሐብሔር ጉዳዮች ይርጋን በመጀመሪያ መቃወሚያነት ሊያነሳ የሚችለው ማን ነው እንዲሁም ሊነሳ የሚችለው መቼ ነው የሚለውን ጥያቄ በተመለከተ በፍትሐብሔር ስነ ስርዓት ህግ አንቀጽ 244 ንዑስ አንቀጽ 2 ሰ መሰረት በፍትሐብሔር ጉዳዮች ላይ ይርጋን በመቃወሚያነት አንስቶ ለመከራከር የሚችለው ተከሳሽ ሲሆን የሚያነሳውም በፍትሐብሔር ስነ ስርዓት ህግ አንቀጽ 234 መሰረት ለቀረበበት ክስ ወይም አቤቱታ የመከላከያ መልስ ወይም ስቴትመንት ኦፍ ዲፌንስ በጽሁፍ ሲሰጥ ወይም ሲያቀርብ መሆን እንዳለበት ተደንግጓል። እንዲሁም በልዩ ሁኔታ በፍትሐብሔር ጉዳይ ከሳሽ የሆነ ወገን በቀጥታ ባይሆንም እንኳን ይርጋን በመከራከሪያነት ሊያነሳ የሚችልበት ሁኔታ ያለ ሲሆን በፍትሐብሔር ስነ ስርዓት ህግ ቁጥር 236 በተቀመጠው መሰረት ከተከሳሽ ወገን የተከሳሽ ከሳሽነት ክስ ወይም ካውንተር ክሌም by the defendant ሲቀርብበት መሆኑን ያስገነዝበናል። በፍትሐብሔር ህግ አንቀጽ 1856 ንዑስ አንቀጽ 2 ወይም 1856 ንዑስ አንቀጽ 2 ላይ እንደተገለጸው ስረ ነገር ወይም ፍሬ ጉዳይ የይርጋ ደንቦችን በተመለከተ ወይም substantive period of limitation በተመለከተ በመርህ ደረጃ as a principle as a rule ዳኞች በገዛ ስልጣናቸው ወይም ፈቃዳቸው የይርጋውን ደንብ ወይም የይርጋውን መከራከሪያ ወይም መከላከያ ለመጥቀስ አይችሉም በማለት የተደነገገ በመሆኑ በፍትሐብሔር ጉዳዮች ወይም የፍትሐብሔር ጉዳዮችን የሚመለከቱ ፍርድ ቤቶች የይርጋ መከራከሪያ በተከራካሪ ወገኖች ካልተነሳ በስተቀር ፍርድ ቤቶች በራሳቸው ተነሳሽነት ይርጋን በመከላከያነት ሊያነሱ እንደማይችሉ ያስገነዝበናል። ይህ የሚያስረዳን በመርህ ደረጃ በፍትሐብሔር ጉዳዮች የይርጋ መከራከሪያ በተከራካሪዎች ካልተነሳ በቀር ዳኞች በራሳቸው ተነሳሽነት ወይም ፍቃድ ሊያነሱት እንደማይችሉ ነው። ነገር ግን በልዩ ሁኔታ ከፍትሐብሔር ስነ ስርዓት ህግ አንቀጽ 49 ይዘትና ከኢፌዴሪ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቅጽ 1 ሰነድ መዝገብ ቁጥር 17361 የምንረዳው በፍሬ ነገር ወይም ፍሬ ጉዳይ የይርጋ ደንቦች substantive period of limitation እና በስነ ስርዓት የይርጋ ደንቦች procedural period of limitation የተካተቱት የጊዜ ገደቦች መካከል ልዩነት ስለመኖሩና በስነ ስርዓት ህጎች በግልጽ የሰፈረን ጊዜ ሳይጠብቅ የሚቀርብን ጥያቄ ወይም ክስ ወይም አቤቱታ ፍርድ ቤት በራሱ አነሳሽነትም ቢሆን ውድቅ ማድረግ እንዳለበት ያስገነዝበናል።